ሰላም የዩቲዩብ ተመልካቾቻችን እንደናችሁ። በዛሬ ቪዲዮ እንዴት አድርገን ኢትዮጵያ ውስጥ ሆነን የሎኬሽናችንን በመቀየር ከቲክቶክ ገንዘብ እንዴት እንሰራለን የሚለው ነው። ሐሳቡን እንድትረዱት ከዩቲዩብ ልጀምር። ዩቲዩብ እንደምታውቁ በኢትዮጵያን ሎኬሽን የከፈታችሁ ዩቲዩብ አካውንት ላይ ገንዘብ ልትሰሩበት አትችሉም። ነገር ግን ኢትዮጵያ ውስጥ ሆነን ሎኬሽናችንን ወደ ሌሎች ሀገር በመቀየር ዩቲዩብ ላይ አካውንታችንን ሞኔታይዜሽን አድርገን ገንዘብ እንደምንሰራው ቲክቶክም የራሱ የሆነ ለአንዳንድ ሀገሮች አንዳንድ ገንዘብ የምሰራበትን ፊቸር አለው። ይሄንን ፊቸር እንዴት አድርገን ኢትዮጵያ ውስጥ ሎኬሽኑን ቀይረን እዛ ላይ ገንዘብ እንዴት እንደምንሰራ የሚያሳያችሁ ነው። ለዚህ ቻናል አዲስ የሆናችሁ ቅድሚያ ሰብስክራይብ በማድረግ ጀምሩት። አካውንቱን ለመክፈት ከዚህ በፊት ቲክቶክ አካውንት ከፈታችሁበት ጂሜል ስለማይሆን ሌላ ጂሜል ያስፈልጋችኋል ማለት ነው። ከዚህ በፊት ሌላ ጂሜል ካላችሁ ችግር የለውም። ሌላ ጂሜል ያሌላችሁ ደግሞ እንዴት አድርጋችሁ ሁለተኛ ጂሜል እንደምትከፍቱ አሳያችኋለሁ። በመጀመሪያ ወደ ጂሜላችሁ በመግባት ወደ ፕሮፋይላችሁን በመንካት ወደ ላይ ስክሮል ታደርጋላችሁ። ወደ ላይ ስክሮል ካደረጋችሁ በኋላ አድ አናዘር አካውንት የሚለው ይመጣላችኋል። እሱን ትነካላችሁ። ከዛ በኋላ ከጉግል አውትሉክ ያሆ ምናምን ብሎ ያመጣላችኋል። እናንተ ጉግል የሚለውን ትነካላችሁ። ከዛ በኋላ እቺ የምትታዩት ክሬት አካውንት የምላላች እሷን ትነካላችሁ። እሷን ስትነኩት ፎር ማይ ፐርሰናል ዩዝ ብላችሁ እሱን ትነካላችሁ። መጀመሪያ ላይ ያለውን ማለት ነው። ከዛ ፈርስት ኔማችሁን ታስገባላችሁ። ከዛ ኔክስት ኔም ታስገባላችሁ። ኔክስት ትላላችሁ። ኔክስት ስትሉት እናንተ የምትፈልጉት ጂሜል ራሱን እንትን አድርጎ ያስመርጣችኋል። ወይም ደግሞ ራሳችሁ ክሬት የሚለውን ነክታችሁ የፈለጋችሁትን ጂሜል ማምረጥ ትችላላችሁ ማለት ነው። ከዛ እንደዚህ ክሬት ካደረጋችሁ በኋላ ወደ ቲክቶክ አካውንታችሁ ትመለሱና አካውንቱን ለመክፈት ከላይ ያለውን ከፕሮፋይላችሁ ከላይ ያለውን ነገር እሱን ስትነኩት አድ አካውንት የሚለው ይመጣላችኋል። እሱን ትነካላችሁ። ከዛ በኋላ ከታች ኢትዮጵያ የምትለው እቺን ምልክት ትነካላችሁ። ከዛ በኋላ ስክሮል በማድረግ ብዙ ሀገራቶች አሉ። እኛ ደግሞ አሁን አሪፍ የሆነ ዩኬ ስለሆነ ዩናይትድ ኪንግደም የሚለውን መርጣችሁ እዛ ላይ እሱን ትነካላችሁ። ከዛ በኋላ ኮንቲኒዩስ ጉግል የሚለውን ንኩት። ከዛ አሁን የከፈታችሁትን ጂሜል ትነካላችሁ። ስማችሁ ምናምን ታስገባላችሁ። አለቀ ማለት ነው። ከዛ በኋላ የተለያየ ነገሮችን እዛ ላይ ፖስት አድርጋችሁ 1000 ፎሎወርስ ስትደርሱ ወርክ ዊዝ አርቲስት የሚለው ላይ መሳተፍ ትችላላችሁ። እንዲሁም ደግሞ 20000 ፎሎወርስ ስትደርሱ ልክ እንደ ዩቲዩብ ሞኔታይዜሽን በቪው ቪዲዮ ስትለቁ በቪው ይከፍላችኋል ማለት ነው። እንግዲህ በየጊዜው እንደዚህ አይነት ቪዲዮ እንድደርሳችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ።